የናታን ፍቅረኛ አባት ያስፈራራኛል ብላ ከነገረቻት የናታን ፍቅረኛ አባቱኝ ማኪን ያስፈራራት ደግሞ እኔ ነኝ። በፈጣሪ ስም አባቴን አንድ ነገር እንዳያደርጉብኝ እንዴት ተጨናንቄ እንደነበረ ተመችተሽኛል። የናቲ እናት ሰላምን ቤቱን ለቃ እንድትወጣ በብዙ ማስፈራሪያ አድርሳባት ነበረ። ይህ ማስፈራሪያ ሰላም ቤቱን ሸሽታ እንድትሄድ አላደረጋትም። ናትናኤልም ቢሆን ነገሮችን እስከማስተካከል ድረስ እዚሁ ጠብቂኝ፣ ግድ የለሽም፣ መቼም እንደበደልኩሽ አውቃለሁ። ነገሮች እስከሚመቻቹ በትዕግስት ኑሪና አብረን የሆነ ቦታ እንሄዳለን ሲልም አጽናንቷት ነበር። ሮዛን ብትሆን ሁለታችሁ ተሞሽራችሁ ከዚህ ቤት ትወጣላችሁ እንጂ በፍጹም በማኪ ማስፈራሪያ ላይም ደግሞ እናቴ ውጭ ስላለች ብቻ አንቺ እዚህ ቤት አትወጭም ብላት ነበረ። ናትናኤል እናት በፍቃድሽ የምትወጭ ከሆነ ትወጫታለሽ፣ አለበለዛ ግን ሕይወትሽን አንድ ነገር እንዲደርስበት እናደርገዋለን እንዳለቻት በዚህ ማስፈራሪያ ያልተበገረችው ሰላም ዛሬ ብዙ ገንዘብ በላስቲክ በመያዝ ተሰልፋለች። በገንዘብ ልትደራደራት ያሰበችው የናትናኤል እናት ሰላም ገንዘቡን ተቀብላ እውነትም ናትናኤልን ትታ ትሄዳለች? በፍጹም የማይታሰብ ነገር ነው። ለፍቅር የሚከፈለው መስዋዕትነት እስካሁን ድረስ እንደከፈለች ሁሉ አሁንም የሰጠቻት ገንዘብ ምንም እንደማይመስላት እርግጠኞች ነን። ዛሬ ላይ እንግዲህ ሰላም አማራጭሽን ፈልጊ፣ ወይ ገንዘቡን ተቀብለሽ ከሀገር ቤት ትገቢያለሽ፣ አሊያም ደግሞ ናትናኤልን ወደሽ እዚህ የሚደርስብሽን ስቃይና ፈተና ትቀበያለሽ የሚል ሁለት አማራጮች የቀረቡላት ሰላም ምን አይነት ምርጫ ትመርጥ ይሆን? አብረን እንከታተላለን። ሰላም የሮዛ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው በሮዛ ድራማ ተከስተናል። ምን አዲስ ነገር አለ? ቀጣይ ዕጣ ፈንታ ምን ሊሆን ይችላል? እውነትም ሰላም የተሰጠችው ብር አጓጉቷት ወደ ሀገሯ ትመለሳለች? በጭራሽ የማይሆን ነገር ነው። ማለትም የናቲ እናት አሁን መቼም ገንዘብ ፈልገሽ ነው አይደል እዚህ ቤት እየሰራሽ ያለሽው? እናም ከቆይታዎች ብዛት ናትናኤልን አፈቀርሽ። ይህ ደግሞ ለክብራችን የማይመጥንና ለወደፊትም የቤተሰቡን ሕይወት የሚያተራምስ ሆኖ ይቀጥላል። እናም ያ ከመሆኑ በፊት ለልጄ ደህንነት፣ ለልጄ ሰላም፣ ለልጄ ጥሩ ምቾትን በመምረጤ ምንም አልተሳሳትኩም። ያ ከናቲ ሕይወት በመራቅ እባክሽን የልጅን ሰላም መልሽልኝ እያለች ትጨቃጨቃታለች። ሰላም በደረሰባት ነገር ምላሽ ከመስጠት ይልቅ ዝም ታመርጣለች። ዛሬ ላይ ሶስታቸውን በተሰበሰቡበት አጋጣሚ ማለትም ሮዛ፣ ናትናኤል እንዲሁም ሰላም እናቲቱ መታባክሽን ከልጅ ህይወት ራቂልኝ፣ አንቺ በመኖርሽ ይኸው ልጄ አንቺን እያለ ማኪባን ሊያገባት አልቻለም። እኔ ደግሞ ማኪን እንዲያገባ እንጂ ከአንቺ ጋር ምንም አይነት ግንኙነት እንዲኖረው አልፈልግም ስትል ሰላምን ነግራታለች። በዚህ ሰዓት ሮዛ ቀደም ብላ እማዬ ለምንድን ነው በእነሱ መካከል ጣልቃ እየገባሽ ህይወታቸውን እንዲኖር ማትፈቅጅላቸው? ሁለታቸውን መወሰን የሚችሉበት ጥሩ ደረጃ ላይ ናቸው። ሁለ ነገራቸው ሰውን ከኢኮኖሚ ጋር በማያያዝ አሊያም ደግሞ ያን ቤት ዝቅ ብላ ላጸዳች፣ ዝቅ ብላ ምግብ ላበሰለች ምን አደረገች? እዚች ልጅ ክብር ሲገባት አንቺ ግን እያንቋሽሽ ለሰራተኛ እንዴት ናትናኤል እሱ የፍቅር ጥያቄ ያቀርብላታል የሚል ንዴት ውስጥ ለምን ትገቢያለች ስትል እናቷን ነግራታለች ማለት ነው። እናቷ በጭራሽ የማይታሰብ ነገር ነው። ምክንያቱም ማኪን ታገባለህ፣ እኔ ደግሞ ለአንተ የተሻለውን ነገር ነው ያመጣውልህ እያለች ናትናኤልን እያስጨነቀችው ትገኛለች። ናቲም የእናቱን ጭቅጭቅ ጆሮ ዳባ ልበስ በማለት አሁንም ከሰላም ጋር ያለውን የፍቅር ግንኙነት እንዴት ማስተካከል እንዳለባቸውም እየተመካከሩ ነው። ታዲያ የጫጉላ ሽርሽር በድብቅ አድርገውም ቢሆን የእነሱን ቤት ለቀው የራሳቸውን ሕይወት መምራት እንዳለባቸው ነው ከሰላም ጋር የተመካከሩት። ሰላም ይችን ቀን በጉጉት እየተጠባበቀቻት ነው። ምክንያቱም የእናቲቱ ጭቅጭቅ የእናቲቱ ነገር በጭራሽ አላስቀመጣትምና እንደውም ዛሬ ውሃ ስጭኝ ካለቻት በኋላ ምን አለ አንድ ጊዜ እንኳን ብትሰሚ ለአባትሽ ደህንነት ስትይ ወደ ቤተሰቦች ትመለሻለች ስትል በአባቷም መደራደር ፈልጋለች። አባቷ ደግሞ መቼም ከተማ መጥቶ እንደማያውቅ አሁን የልብ ልብ የተሰማት ሰላም ምንም እንደማታመጣ እርግጠኛ ሆናለች። ምክንያቱም ከዛ በፊት ስታስጨንቃት የነበረው መንገድ ላይ እየቆመ
ማኪን እያስፈራራትና የልጅን ፍቅረኛ ካላገባው እያልሽ የምታስጨንቂው አርፈሽ ብትቀመጭ ይሻላል፣ አሊያም ደግሞ ማኪን እነግራትና በአንቺ ላይ የሆነ እርምጃ ትወስድብሻለች እያለች እያስፈራራቻት ነው። ሰላም ታዲያ አሁን ላይ የቤተሰቦቿ ነገር ነበርና የሚያስጨንቃት የእሷን ወደ ጎን በመተው የሰማቻትን ሁሉ ወደ ልቦናዋ ራሱ ማስገባት አልፈለገችም፣ አሊያም ደግሞ ቦታ እየሰጠቻት አይደለም። ይሄ ደግሞ በናትናኤል እናት ላይ የንቀት ስሜት የተሰማቸው ይመስል ንዴታቸው የበለጠ ከፍ እያለባቸውና ቀን በቀን በሰላም ላይ የሚወስዱት አቲካራ እየጨመረባቸው መጥቷል። ማኪ ጠላቴ የምትላትን ሮዛ በወንድሟ በኩል ልትበቀላት ፈልጋ እቤት እንዲመጣ ብታደርገውም እሱ ደግሞ በፍቅሯ ተለክፎ ሮዝዬ በጣም የምወድሽ እያለ ፍቅር ጥያቄውን ያቀረበላትን የማኪ ወንድም እንኳን ልትቀበለው ይቅር እና በሙሉ ዓይኗ ራሱን ለማየት ፈቃደኛ እንዳልሆነች መመልከት አስችሎናል። ሌላኛው የማኪ ጓደኛ የነበረው ማለትም ማኪ በታገተችበት አጋጣሚ እብድ ሆኖ ወደዛ ቦታ የተከሰተው እንግዲህ ይህች ፍቅረኛው ምን ያህል ጉዳት ብታደርስበት ነው? ምንስ ብታሰቃየው ነው? ማሂ እያለ በየመንገዱ እየለፈለፈ እየተመለከት ነው። ሮዛ በጣም ነው እያሳዘናት። ማለትም ይህ ልጅ ቀርባ መርዳት እንዳለባት ነው ከራሷ ጋር እየተነጋገረች አለችው። በተለይ ደግሞ ማኪ ቃል የገባችለትን ብታኝና እኔም ደግሞ አንተ የምትፈልጋትን ፍቅረኛ አገናኝሃለሁ እንዳለችው ሁሉ አሁንም ቢሆን በየመንገዱ እያሳደዳት ነው። ማለትም ይህ ሰው አእምሮ የተበረዘ ቢሆንም ከልቦናው ሊረሳት አልፈለገም። እናም በሷ ምክንያት ህይወቱ የተመሰቃቀለውና በተለይ ማኪ ደግሞ ይችን ልጅ በሚገባ አገናኝሃለሁ ያለችውን ቃል ተፈጻሚ ማድረግ እንዳለባት ሮዛ ራሱ እየወተወተቻት ነው። ማለትም ቃል አባይ መሆን የለብሽም፣ እንዴት ከዋሸሽለት በኋላ ትከጅዋለች ስትልም ጠይቃታለች። እሷም ያኔ በእገታ ሳለች ራሷን ለማዳን ስትል ያደረገችው ነገር እንደሆነ ነበር እየተናገረችው። በሌላ በኩል አሁን ላይ ማኪ የጨነቃትና በተለይ በናትናኤል ፊት ተቀባይነትን ማጣቷ ቀን በቀን ጭንቀትን እየወለደባት መጥቷልና ናትናኤል እናት አንዳች መፍትሄ ታመጣልኛለች በሚል ሀሳብም ስትነግራት ነበር። እሷም ችግር የለውም ያው ከቅርብ ያለ ጠላት ለመታየት ቢያስቸግርም ዞሮ ዞሮ ግን መስመር እናስይዘዋለን፣ በናትናኤል ተቀባይነትን እንድታገኝ የቻልሽውን ያህል ሞክሪ ስትል ነበር እየነገረቻት። እዛ ግን ከጎዳና እየቆመች ብቻ ሳይሆን አሁን ከቤት በስልክም ራሱ ማኪን እያስፈራራቻትና ናቲ ራስ ላይ መውረድ እንዳለባት ነው እየተናገረች አለችው። የሚገርመው ነገር ቢኖር ግን ሮዛ እጅ ከፈንጅ መያዟ ነው። በጣም ነው የሚያናድደው እዚህ ፓርት ላይ። ምክንያቱም አሁንም ያ የሽማግሌ ማንነቷን ባበሷን እንጂ እንዲ ድምጿን ቀይራ እንደምታወራት መረዳት አስችሏታል ማለት ነው። ታዲያ ወዲያውኑ መታ ስልኩን ካሰጠሽኝም ውጭ ይገኛለሁ እያለችም ስትጨቃጨቅ ነበር። ነገር ግን ሮዛ ስልኳን ልሰጣት ይቅርና ምንጫጭቃት ትታት ለመነሳት ተገዳለች። በዚህ ሰዓት ናትናኤልም ከእህቱ ጠበቃ በመቆም ማኪን እረፊ፣ ምንም ነገር ስትናገሪያትም ሆነ ስልኩን ለመቀማ ስትታገኝ እንዳላይሽ ሲል ነበር የነገራት። በኋላ ኋላ ሮዛ ስልኳን ላለማሳየት ተነስታ ስትሄድ እሷ ደግሞ ከናቲ ጋር እየታገለች ነበር። ናቲ ደግሞ ምንም አይነት ክፍል ውስጥ ቁጭ አድርጓት ሄዷል ማለት ነው። በዚህ ሁኔታ ማኪ ለከፍተኛ እብደት ተዳርጋለች። እኔ ማኪ ቆይ ሁለተኛ ስሜን አስሬ ካላስጠራሁት አሊያም ደግሞ ተንበርክኮ ቀለበት ካላሳሰርኩት እያለች ትገኛለች። ማኪ ግን ከወንድ ልጅ ራስ አልወርድም ብላ ፍጥጥ ማለቷ ምንም ልክ ነው ብዬ አላስብም። ምክንያቱም ይሄ ልጅ በግዳጅ እንኳን የእሷ መሆን ቢችል በጭራሽ አብሯት ስለመኖር ከባድ ነው የሚሆነው። ወንዶች ልክ በማኪባ ቦታ ሆነው እንደገና ደግሞ ማኪ በናትናኤል በኩል ብናያቸው ማለትም በተቃራኒ አቅጣጫ ብናስቀምጣቸው ወንዶች የማሸነፍ አቅማቸው ከፍተኛ ነው። ሴት ልጅ ደግሞ አንድ ጊዜ ባል ብላ ካገባችሁ በኋላ የትም ንቅንቅ እንደማትል እየታወቀ ነው። ነገር ግን ወንድ ልጅ የማይወዳትን ሴት ወደ ህይወቱ ማስጠጋት በፍጹም የማይታሰብ ነው። ማኪ ጉዞ በከንቱ ድካምንና ህመምን የሚወልድ ነገር ነው እየተከተለች አለችው። ምክንያቱም በተደጋጋሚ ናትናኤል ሲናገር እንደሰማ ነው ለማኪ ማለት ነው፣ በህይወቴ በጣም የምወዳትና የማፈቅራት ሴት አለች። አንቺና እኔ በፍጹም እንኳን ልንጋባ ይቅርና በፍቅር ልመለከትሽ ላስብሽ ይቅርና መቼም ቢሆን እንደማልወድሽ ነው የምነግርሽ በማለት እንግጭ ነግሯታል። ብዙ ልፋት የራሴ ማድረግ እችላለሁ ያለችው ማኪ ግን ሌት ተቀን እንቅልፍ አጥታ ፈተናዋን እያየች ነው። ዞሮ ዞሮ ግን በእሷ ላይ የሚያደርስባት ጠባሳ ከፍተኛ ነው ብዬ አስባለሁ።
ፍቅር ኃያል ነው። ነገር ግን ተቀባይነትን ያጣ ፍቅር ደግሞ ልፋቱ ድካም ብቻ ይሆናል። ፍቅር በሁለት ወዳጆች መካከል የሚመሰረት ድንቅ ነገር ነው። እናም የፍቅር ነገር አንድ ሰው ብቻውን የሚሰራው ይመስል ማኪ እንዲሁ በደረቁ እየደከመች ነው። ለማንኛውም ማኪ በጊዜ ቦታሽን ብትፈልግ የተሻለ ነው ብዬ አስባለሁ። ሰላምና ናትናኤል ግን መቼም ቢሆን አሸናፊዎች ናቸው። እንዲህ በእናቲቱ አሊያም በማኪ ልዩነት እንዲፈጠር የተለያየ አቅጣጫ በሁለታቸው መካከል ጥላቻ እንዲሰፍን ደረጃ እያንቋሸሸች በናትናኤል ተቀባይነትን እንድታጣ እያደረገች ቢሆንም እናቲቱ በፍጹም እየተሳካላት አይደለም። እንደውም እስካሁን እሞታለሁ፣ እታመማለሁ የሚል ማስፈራሪዋ በጭራሽ በከንቱ ድካም እንጂ የሚሆንላት አይመስልም። በቀጣይ ቪዲዮ እስከምንገናኝ ድረስ ለዛሬ ሮዛ ድራማ ያቀረብኩላችሁን ይመስል ነበረ። በዚህ ድራማ ክፍል ሮዛን የምትወዱ ልክ እንደ ሮዛ አይነት እህት ይስጣችሁ፣ ይስጠን፣ ይኑረን እያልኩኝ ለዛሬው እዚሁ ሰናበታችኋለሁ። ባይ ባይ።